አሰላሙ አለይኩም ወራህመቱላሂ ወበረካቱ። የሰምራ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ ረብል ዓለሚን። ለሰምራ አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አበረታቱኝ። ዛሬ በሌላ ቪዲዮ ይዤ መጥቻለሁ። በሌላ ቪዲዮ ተከስተ ማነው ዛሬ የሚሰራው ስዊት ነው ወይ ሐላው ነው የሚባለው አይደለም። በብስኩት አሪፍ የሆነውን ማለት ነው። ምን የመሰለ ጣፋጭ ነገር የቀዝቃዛ ነገር በዚህ ሙቀት ላይ አሪፍ ነገር ታገኛላችሁ ማለት ነው። ይሄን አሰራር በቀላሉ ነው የሚሰራው። በቀላሉ ብስኩት እንደዚህ በወተት ላይ እንደዚህ ትነግራላችሁ፣ ታወጣላችሁ፣ እንደዚህ ትደረድራላችሁ፣ እንደዚህ ያረጋችሁ ማለት ነው። እና ምርጥ የሆነው ቀዝቃዛ ስዊት ማለት ነው። ሐላሉ እንግዲህ አረቦች ማለት ነው። በቡና ምናምን በጋህዋ ምናምን እናንተም ቢሆን ብትበሉት በጣም አሪፍ ነው ማለት ነው። ምርጥ ሆነ በቃ ልባችሁን ቀዝቀዝ የሚያደርገው በዚህ ሙቀት ላይ ማለት ነው። ምንም በቃ በሲጥ ነው፣ ቀላል ነው፣ በቃ ኢዚ ነው ነገር ማለት ነው። ብዙም ሰዓት ለፉ የሚሰሩ ነገር ነው። ቀላል ነው። ብስኩት ነው የሚያስፈልገው። ብስኩት ደግሞ እንደዚህ ደግሞ ወተት ደግሞ ታሞቃላችሁ እንደዚህ ማለት ነው። እና ክሬም ከረሜላም ይጨምራል ይሄ ላይ ለሚደረገው ማለት ነው በኋላ እና በጣም ምርጥ ነው። ምርጥ ሰርታችሁ ሞክሮ ማለት ነው። በጣም አሪፍ ነው። ጀርቡት እንግዲህ ጀርቡት፣ መጀረብ አይከፋም ማለት ነው። እና በጣም አሪፍ ነው። ታምናላችሁ ማለት ነው። አሪፍ ነው። እኔ አንድ ጠረብ ሲሰራ አይቼ ነው መስራት ጀመርኩት ማለት ነው። በጣም ሰዎች ይወዱታል ማለት ነው። ሞክሩት ማለት ነው። ከብዙ ብር ከፍታችሁ ከምትገዙ እንደዚህ በቀላሉ ብትሰሩ ቤት ውስጥ ይመረጣል ማለት ነው። ይሄ ግሽጣ ነው ወይም ጌማት ይባል ወይም ይሄ ቀዝቃዛ እንትን ማለት ነው። አው ግሽጣ ነው። እና ከዛ እንደዚህ አድርገን የቀዘቀዘውን ቅድሙን ክሬም ከረሜላ እንደዚህ እንፈጫለን። ከፈጫችሁት በኋላ አንድ ላይ ይደረጋል ማለት ነው። በጣም አሪፍ ነው። ለሰሚሬ ደግሞ አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ እያረጋችሁ ጠፍቻለሁ። ብዙ ጊዜ ቪዲዮ አለቀኩም። ያው በጣም ጠፍቻለሁ። ቢዚ በመሆን አንጻር ነው ማለት ነው። እና ጠቃሚ ቪዲዮዎች ይዤ እቀርባለሁ። እኔ ለኔ ይመቻል አልኩት ቪዲዮ ለእናንተ ይዤ መጣው ማለት ነው። እና ብዙ ቪዲዮዎች እንግዲህ እየሰራው ነው። ላይክ እያረጋችሁ ሰብስክራይብ እያረጋችሁ አብርታቱኝ ማለት ነው። እዚህ ጋር ቅድም ፈጨቱን እንደዚህ ያረጋለሁ። በኋላ ይሄ ሲቀዘቅዝ ማለት ነው በቃ ምን ልበላችሁ በቃ ቀዝቀዝ ሲል በጣም አሪፍ ነው ማለት ነው። ምርጥ ማለት ነው። ሞክሩት ማለት ነው። ሞክሩትና ታላችሁ ማለት ነው። እንደዚህ ሰርቶ ነው አረቦች ብዙ ብር የሚገዛው ከውጭ ማለት ነው። ግን እናንተ እንደዚህ ቤት ውስጥ ሰርታችሁ አሪፍ ነው ማለት ነው። እና ሞክሩት ማለት ነው። ይሄ እዚህ ጋር ሊቀር ስላልተመቸኝ ነው። ያው በአንድ ጄዚ ምናምን ማረክ ስላልተመቸኝ ነው። እናንተ በጄሊም ያው ጄሊ ማለት ነው ፈራውላ በሱም ማረች ያላችሁ በተፈለጋችሁት ማለት ነው። እንደዚህ ካረጋችሁ በኋላ ፍሪጅ ታስገባላችሁ፣ ኖርማል ፍሪጅ። ይሄ ደግሞ ላይ የሚደረግ ነው በኋላ ማለት ነው። እንደዚህ ታወጥሩና እናን ከቀዘቀዘ በኋላ አውጥቼ ነው የሚያደርገው ማለት ነው። ፍሪጅ አስገብቼ ነበረ እና ለፈለጋችሁት ስቴል ማረች ያላችሁ ፈለጋችሁ ይሄ ክሬም ከረሜሉን ጣፋጭ ከፈለጋችሁ ፈለጋችሁ ዲዛይን ማረች ያላችሁ ማለት ነው። እዚህ ጋር እኔ ስላልተመቸኝ ነው እንትን የሚያረገው ማለት ነው እንጂ እናንተ የፈለጋችሁት ነገር እዚህ ጋር እኔ የሚያረገው ይሄ ካካው ፓውደሩን ማለት ነው። ፓውደሩን የሚያረገው ላይ እንትን እናንተ የፈለጋችሁት ነገር ማለት ያላችሁ ማለት ነው። የክሬም ከረሜላ ውስጥ ላለ ሱካር ጣፋጭ ማረግም ትችላላችሁ። ካካው ፓውደር እንደዚህ ማረግ ትችላላችሁ። ደስ አለ። ከዛ ፍሪጅ ውስጥ እንደዚህ አስገባው ማለት ነው። እንደዚህ አስገባው ቀዝቅዞ በጣም አሪፍ ነው ማለት ነው። በቃ ምን ልበላችሁ አሁን ያለው ፍሪጅ ውስጥ ነው ያለ ማለት ነው። እዚህ ጋር ደግሞ ጥብስ እየሰራው ነበር ለራሴ ጥብስ እየንብልት ሊያረግ ማለት ነው። አያችሁ ጥብስ ሰራው ማለት ነው። እንጀራ ያው አልጋገርኩም ያኔ አሁን ገዝቼ ነው ኢትዮጵያ እንጀራዬ። እዚህ ጋር አስፈላጊ ነገር እንግዲህ ይሄው ጥብስ ሊሰራ ለነሱም ስጋ ሊሰራን በዛ ያሰብኩ እኔ ስለምን ራሴ አልሰራም ብዬ ሞክሬ ይሄው ሰርቼ ማለት ነው። ጥብስ እዚህ ጋር እያዘጋጀ ነው። ስጋ እየመረጥኩ ነው። አሪፍ ስጋ እየመረጥኩ ነው። ሊከትፍ ነው ማለት ነው። እና
ሞክሩት። ለእናንተም በጣም አሪፍ ነው፣ በቀላሉ ማለት ነው። እንደዚህ እየሰራችሁ ለእናንተም በጎኑም ቢሆን ከትፋችሁ ብሉ። ግን ይሄ የኔ የበግ ስጋ ነው፣ የበግ ስጋ ነው። ቤት ውስጥ መጥቶ ነበረ። ትኩስ ስጋ ሲሆን እኔ ከበረዶ ቤት አወጣት ምናምን አልፈልግም። የትኩስ ስጋ ስለሆነ ደስ ስለሚለኝ ነው ማለት ነው። እነዚህ ጥብስ ሊሰራ ያሰብኩትና ከዛ ከትፌ እንደዚህ ጮማም ትንሽ ጨመርኩ። እንደዚህ አድርጌ አዘጋጅቼ ማለት ነው። ከዛ ወደ አሳሩ እንሄዳለን ማለት ነው። ከኔ ጋር ሆኖ እነዚህ ጋር ያቺ እንጀራው የኢትዮጵያ እንጀራ እንደመጣ ማለት ነው። በቃ እንደዚህ በክስታል ነበረ መጣው። 2 ኪስ ነበር ያስመጣሁት። በጣም ነው የሚያምረው። እና እዚህ ጋር ቁጥሩም አለ። ቁጥሩም ከፈለጋችሁ እዚህ ጋር አለ፣ ኮይታ አላችሁ ማለት ነው። በጣም ምርጥ እንጀራ ማለት ነው። በጣም በጣም ደስ አለኝ የሀገራችን እንጀራ ስናገኝ። እንግዲህ ወይኔ ደስታ ደስታ። እኔ እንጀራ እንዴት እንደሚወድ ምን ብዬ ልንገራችሁ። እንጀራ የሚጠላ የለም፣ ግን የኔ የከፋ ነው። በጣም 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 በቃ ምን ልበላችሁ። እዚህ ራሷን ሲጋግር በቃ ልክ እንደ ኢትዮጵያ አድርጌ አጋግራለሁ። እንደ ኢትዮጵያ ባይሆንም ግን በቃ ልክ እዛ ቦታው የጋገርኩ ነው ይመስለኝ ማለት ነው። እና ደስ ይላል፣ ደስ ይላል፣ ደስ ይላል። እንጀራን እያስተካከልኩ ነው ማለት። እንደዚህ ያረጋችሁ ብሉ፣ እያስመጣችሁም ቢሆን ብሉ። እናንተ ሲደክሙ ማንም ያነሳ የለም ውዶቼ፣ ማሮቼ። እናንተ ለራሳችሁ በቂ ናቸው አይደል? እንዴ ለእናንተ የሚያስብ የለም። ወር ሲደርስ ብር አምጪ ይሄን አድርጊ የሚል ብቻ ነው ያለሽ። እና ስለነበረ ቆይታ እጅግ አድርጌ አመሰግናለሁ። ባላችሁበት ሁሉ የዓለም ዳርቻ አላህ ይጠብቃችሁ፣ ከክፉ ነገር አላህ ይሰውራችሁ፣ ሀገራችን ሰላም ያድርግልን። ሰላማችሁን ሁሉ ብዝት ትርፍ እየበላላችሁ ባላችሁበት ቦታ የሀገሬ ልጆች ሰላማችሁን ያብዛልን። አላህ ያወጣችሁበት ሀገር በሰላም መልሳችሁ፣ ያሰባችሁን አላህ ያሳካላችሁ። ለሰምር እያደሰው ናቸው። ሰብስክራይብ፣ ላይክ፣ ሼር በማድረግ ተባበሩ። እጅግ አድርጌ አመሰግናለሁ። የነበረ ቆይታ መልካም ጊዜ ሁሉ ይመኝላችኋለሁ። ደህና ሁኑልኝ። አመሰግናለሁ። በሌላ ቪዲዮ እስከምንገናኝ አላህ ባላችሁበት ሁሉ ይጠብቃችሁ፣ ከክፉ ነገር ከሸረኛ ከምቀኛ
አላህ ይሰውራችሁ። ያሰባችሁ ነገር ሁሉ አላህ ያሳካላችሁ። በሰላም ጥንበት ሀገር በሰላም አላህ ይመልሰን። መልካም ነገር ሁሉ ይመኝላችኋለሁ። ዳና ሁኑልኝ። ቻው። ሰላም አለይኩም ወራህመቱላሂ ወበረካቱ።